ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በሀገራችን በኢትዮጵያ ውስጥ በከፍተኛ ኢንቨስትመንት ስፋታቸው በታዋቂነታቸውና በሀብታቸው ቀዳሚ የሆኑ 10 ታዋቂ ባለሀብቶችና የሚገመተውን የሀብት መጠናቸውን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ቪዲዮውን እንድትከታተሉ በአክብሮት እንጋብዛለን። እንግዲህ እነዚህ በኢትዮጵያ ውስጥ አሉ የተባሉ ኢንቨስትመንት ባለሀብቶች የሀብት መጠናቸውን ከ10 እንጀምርላቸዋለን ማለት ነው። በ10ኛ ደረጃ ላይ የተቀመጡት አቶ በላይነህ ክንዴ ናቸው። ዋና የንግድ ዘርፍ በላይነህ ክንዴ ግሩፕ ሆቴል ዘርፍ የገቢና የውጭ ንግድ ትራንስፖርትና የቶዮታ መኪና መገጣጠሚያ ነው። የሚገምተው የሀብት መጠን ከ400 ሚሊዮን ዶላር በላይ በላይነህ ክንዴ ግሩፕ ባለው የሰፊ ሀገር ውስጥ ካፒታል ባለሀብት እንደሆኑ ይታወቃል ማለት ነው። በ8ኛ ደረጃ ላይ ያስቀመጥ ነው አቶ ዳዲ ደረጀ ዋና የንግድ ዘርፍ ዲኤች ገዳ ግሩፕ የቀለም ማምረቻ የቆርቆሮና የፎምና የሪል ስቴት ልማት ላይ የተሰማሩ የኢንቨስትመንት ባለሀብት ናቸው። የሚገመተው የሀብት መጠናቸው ከ500 ሚሊዮን ዶላር በላይ እንደሆነ መረጃዎች ይጠቁማሉ ማለት ነው። በ7ኛ ላይ የተቀመጡት አቶ ጌቱ ገለቴ ናቸው። ዋና የንግድ ዘርፍ ጌቱ ኮሜርሻል ሴንተር የሪል ስቴትና የተለያዩ የንግድ ማዕከላት ባለቤት ናቸው። የሚገመተው የሀብት መጠናቸው ከ550 ሚሊዮን ዶላር በላይ እንደሆነ መረጃዎች ይጠቁማሉ ማለት ነው። በ6ኛ ላይ የተቀመጡት አቶ አያሌው ተሰማ ዋና የንግድ ዘርፍ የሪል ስቴትና የሀያት ሪል ስቴት ባለቤት ናቸው። በኢትዮጵያ የቤት ልማት ሪል ስቴት ዘርፍ ውስጥ ቀዳሚ ትልቁ ኩባንያ ነው። የሚገመተው የሀብት መጠን ከ600 ሚሊዮን ዶላር በላይ እንደሆነ ይገመታል። በ5ኛ ላይ የተቀመጡት አቶ ሳሙኤል ታፈሰ ናቸው። ዋና የንግድ ዘርፍ የሰንሻይን ኮንስትራክሽንና ሪል ስቴትስ የኮንስትራክሽን የቅንጦት ቪላዎች ሆቴል ማሪዮት ዘርፍ ባለቤት ናቸው። የሚገመተው የሀብት መጠን ከ700 ሚሊዮን ዶላር በላይ እንደሆነ ይገመታል ማለት ነው። በ4ኛ ላይ የተቀመጡት ደግሞ አቶ ከተማ ከበደ ናቸው። ዋና የንግድ ዘርፍ ኬኬር ግሩፕ የባህልና የዘመናዊ አልባሳት እና የክር ማምረቻ የወጪ ንግድና የሪል ስቴት ዘርፍ ባለቤት ናቸው። የሚገመተው የሀብት መጠናቸው ከ750 ሚሊዮን ዶላር በላይ እንደሆነ መረጃው ያመለክታል። በ3ኛ ደረጃ ላይ የተቀመጡት ደግሞ አቶ ይርጋ ኃይሌ ናቸው። ዋና የንግድ ዘርፍ የባሊያክስ ግሩፕ መስራችና የሪል ስቴት ሆቴል የውጭ ንግድ ፋብሪካ ባለቤት ናቸው። የሚገመተው ሀብት መጠናቸው ከ800 ሚሊዮን ዶላር በላይ እንደሆነ ይገመታል። በ2ኛ ደረጃ ላይ የተቀመጡት ደግሞ አቶ እሸቱ ማሞ የንግድ ዘርፍ የኤምዲኤች ግሩፕ ባለቤት የነዳጅ ማከፋፈል የትራንስፖርትና የማኑፋክቸሪንግ እና የግብርና ምርቶች ወጪ ንግድ ባለቤት ናቸው። የሚገመተው የሀብት መጠናቸው ከ900 ሚሊዮን ዶላር በላይ እንደሆነ መረጃዎች ያሳያሉ። በ1ኛ ላይ የተቀመጡት ሼህ መሐመድ ሁሴን አልአላሙዲን ናቸው። ዋና የንግድ ዘርፍ በጥቂቱ የሚድሮክ ኢንቨስትመንት ግሩፕ ወርቅ ማውጣት፣ የሆቴል ሸራተን አዲስ፣ የግብርና ኤልፎራ የሲሚንቶ ፋብሪካ፣ የነዳጅ ብሔራዊ ኦይል ማዕከል እና በውጭ ሀገር በስዊድንና በሳውዲ አረቢያ ያሉ ግዙፍ ኢንቨስትመንቶች እንዳሏቸው ይገመታል። እነዚህ በጥቂቱ ናቸው ማለት ነው። የሚገመተው የሀብት መጠናቸውም በፎርብስ መረጃ መሰረት የሀብት መጠናቸው ከ5 ቢሊዮን ዶላር በላይ እንደሚሆን ይገመታል። በአፍሪካ በዓለም አቀፍ ደረጃ በይፋ ስማቸው የሚጠቀስ ብቸኛው ኢትዮጵያዊ ቢሊዮነር ናቸው እና የሀብት መጠናቸው ከ5 ቢሊዮን ዶላር በላይ እንደሆነ መረጃዎች ያሳያሉ ማለት ነው። እንግዲህ ተመልካቾቻችን እነዚህ በሀገራችን በቢዝነሱ ዓለም ውስጥ ስማቸው በጉልህ የሚጠቀስ ታዋቂ ባለሀብቶች ናቸው። ልብ ሊባል የሚገባው ነገር አብዛኛውን የሀብት መጠናቸው በኩባንያቸው ይዞታ ላይ ተመስርተው የሚገመት መሆኑን ነው ማሳወቅ የምንወደው። ቪዲዮን ከወደዳችሁት ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ ማለት ነው። እንደዚህ ያሉ መረጃዎችን ታገኛላችሁ። በቀጣይ ደግሞ በአሪፍ የሆነ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ቻው ቻው።